ሰላም እንዴት ናችሁ? እስከዳር እባላለሁ። ይህ በዚህ ሰሞኑ የተሰኘው ዝግጅታችን ነው። በዚህ ዝግጅታችን ላይ ሰሞኑን ምን ተወራ፣ ምን ተካሄደ የሚለውን ሰሞነኛ ወሬዎች በማህበራዊ ድረገጾች ላይ ምን ተባለ ብለን እንዳስስበት። ይህ ቻናል አዲስ ስለሆነ ባካችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ። አብራችሁን ቆዩ። መልካም ቆይታ። እንግዲህ ዛሬ ይዤላችሁ የቀረብኩት በማህበራዊ ድረገጾች ላይ ተቆጣጥረውት የነበሩትን ጥንዶችን ነው ማሳያችሁ። ከየት ተነስተው የት ደረሱ፣ ምንድነው ነገሩ የሚለውን አብረን እናያለን። መልካም ቆይታ። የባለፈው ሳምንት ላይ ቤተልሔም የተባለች ወጣት በራሷ የቲክቶክ ገጽ ላይ ወጥታ የህይወት ተሞክሯን ታካፍላለች። ከዛ በኋላ ያ ቪዲዮ ብዙ ይቀባበሉና ብዙ እይታን ያገኛል። ከዛ ሰይፉ ላይ ትቀርባለች። ሰይፉ ላይ ያለውን ነገር ከማውራቴ በፊት ግን ምንድን ነበረ ያወራችሁ የሚለውን በጥቂቱ አይተን እንመለስ። ብዙ ያሳለፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝን ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን 1 ዓመት ሆኖታል። ጠንክሬ እግዚአብሔር አግዞኝ ቆሜያለሁኝ። እና እንግዲህ ቪዲዮ ብዙ ሰዎች ከተቀባበሉት በኋላ ሰይፉ ላይ ቀረበች። ሰይፉ ላይም ቀርባ በዝርዝር ነው የተከፋችበትን ሁኔታ ያስረዳችሁ እና እኔ እዛ ፕሮግራም ላይ የገረመኝ ከሷ በጣም ብዙ ነገር እንደበደላት ምናምን ብዙ ውጣ ውረድን እንዳሳለፈች ተናግራለች። ግን ከዛ ሁሉ በኋላ ግን ይቅርታ ልብ ማሳየቷ ብቻ ሳይሆን ደግሞ እንደምትወዱ አሁንም ምንም የተቀየረ ነገር እና በጣም እንደምትወዱ ስታወራ እኔ በግሌ በጣም ነው የተገረምኩት። አርግዘው ወልደው እንደገና ከወለድም በኋላ ብዙ ነገር እንደሚያጋጥማቸው ይታወቃል። እና በዚህ ጊዜ ደግሞ ረዳት የሚሆናቸው የቅርባቸው ሰው ያው ባለቤታቸው አጋራቸው ነው። ያ አጋር ደግሞ አልገኝም በቦታው ሳይገኝ ያ አጋር ደግሞ በቦታው ሳይገኝ ሲቀር ብዙ ነገር ያናጋል ብዬ አስባለሁ። ከብዙ ነገር አንጻር ማለት ነው። ግን እንደዛም ሆና ያንን ሁሉ አልፋ ያንን ስሜት ሁሉ አሳልፋ እንደገና ይቅር ብላ እንደገና ወደዋለሁ ስትል ምን ያህል ከባድ ስሜት እንደሆነ እና የልጅቷን የልብ ሁኔታ፣ የዋህነት፣ ቅንነት ነው ያየሁበት እና ይህ ደግሞ ጸባዋን እንዳይቀየር እኔ እመኝላታለሁ። ሌላው እዛው ቃለ ምልልስ ላይ የተናገረችው ነገር ሰይፉ የጠየቃት ነገር ማለት ነው አብሯት ፋና ላምሮት ላይ የተወዳደረ ልጅ እንደሆነ የልጅ አባቷ ጠይቋት ነበረ። እሷ ግን መናገር አልፈለገችም፣ ይቅር አለች። ግን ሰው እየተቀባበለ እንትና ነው ብዙ ግምቶች ሲሰጡ ነበረ። ልጅሽ አባት ስሙ ይቅር ለጊዜው፣ ግን ፋና ላምሮት ላይ ተወዳዳሪ ነበረ። አረ ይሄ ነገር ማንነቱም ስራው ምናምን ይቅርብኝ። ግን በቃ አብራችሁን አሁን ያላችሁት አይደለም። እንደገና በሰይፉ ፕሮግራም ላይ ድጋሚ ቀርባ ነበረ። በዚህኛው ዝግጅት ላይ ግን የልጅ አባቷ የሆነው ሀብታሙ የሚባለው ድምፃዊ የፋና ላምሮት አሸናፊ የነበረ ግለሰብ መሆኑ ታወቀ ማለት ነው። እንግዲህ ይህ ግለሰብ ቀርቦ ስለ ሁኔታው እሱን በበኩሉ እሱ በኩል ያለውን እውነት አስረድቷል። ግን የብዙዎቹ የገረመኝ የብዙዎቹ ግምት እሱን ነበረ እና እሱም ተሳክቷል ማለት ነው። ግምታቸው ልክ ሆኗል ማለት ነው። ከዛ በኋላ ግን ቀርቦ ያስረዳው ነገር ነበረ ስለ ግል ሁኔታው። እኔ እሷን መክዳት ወይም መራቅ ፈልጌ ሳይሆን ባጋጠመኝ በግል ችግር ምክንያት ነው፣ እንዲሁም በአቅም ማነስ ነው ብሏል። እኔ በበኩሌ ያው ብዙ ነገር ሰው ሊያጋጥመው ይችላል፣ የኑሮም ሁኔታ አስተዋጽኦ ይኖረዋል። ነገር ግን ይህም ጥሩ ምክንያት ነው ብዬ ለእኔ አላሳመነኝም። ምክንያቱም
ያው እንደ ሰው እረዳዋለሁ። እንደ ወጣት ብዙ ነገር ያሳልፋል። ኃላፊነት ሊከብደው ይችላል ከእድሜው አንጻር። ነገር ግን በዚህ ጊዜ አብሯት ካልሆነ እንግዲህ መቼ ሊሆን ነው? እና ይህም እንደ ምክንያት መቅረት የለበትም። ለምን ሰሞኑን ራሱ የምናያቸው ብዙ አይነት ቪዲዮዎች አሉ፣ እንዴት ሴቶች በዚህ ምክንያት ህይወታቸው እንደሚሰነካከል። ምክንያቱም ችግሩን ሁሉ የሚጋፈጡት እነሱ ስለሆኑ ማለት ነው። ወንዶች አይጋፈጡም ማለት ሳይሆን ግን በቃ የሚያደርጉት እነሱ ናቸው የሚወዱት። ኔቸርም አይ ቲንክ ለነሱ ወደ እነሱ ስለምታደላ ችግሩን በዛው ልክ ነው እነሱ ላይ የሚመጣውና እነሱ ላይ ስል ያው እኔም ሴት መሆኔ ይታወቅልኝ ገና ስላልወለድኩ እና ጆይን ስላላረኳቸው ነው። የሁሉም ሴት ችግር ነው ይመስለኝ እና ብዙ የሚያስከፋ እንደሆነ እኔም ይሰማኛል። ባልወልድም በጣም ይሰማኛል። በዛ ጊዜ አብሮ መኖር እንደነበረበት ነው ለእኔ የተሰማኝና ግን ምንም ሆነ ምክንያቱ ያለፈውም አልፏል። ግን መጨረሻ ላይ ያሳዩን ነገር መስማማታቸው በጣም ደስ ያሰኛል። እኔ በበኩሌ በጣም ነው ደስ ያለኝ ስለ ልጅቷ ቅንነት። ልጁም ጥሩ ልጅ ይመስላል፣ ግን ዝም ብዬ ሳየው አላቃትም ልጅቷን፣ ግን ልቧ ንጹህ ይመስለኛል። መጨረሻ ላይ ደግሞ ሰይፉ ስላስማማቸው ሰይፉን በጣም ብሶ አመስግኖታል። በጣም ጥሩ ስራ ነው የሰራው። ዛሬ አብራችሁ ራት የምትበሉ ይመስላችኋል? ምን አዲስ እንደተጣበሰ ሰው ምንድነው ጉዱ? እግዚአብሔር ያውቃል። ምን? አይ እግዚአብሔር ያውቃል። እሱማ ያውቃል፣ ግን ለራቱ እግዚአብሔር ያውቃል። የፈለግንና የሚሰጠን ጥያቄው ምን ፈለግን ቢሆን ደስ ይለኛል። ምላሽ ቤቢንም ማየት አለበት። ከዛ በኋላ እንደገና ቲክቶክ ላይቭ ላይ ታይተዋል አብረው እና መቀራረባቸው እንግዲህ አብረው የሆኑ ይመስላሉ። ግን በጣም በጣም ነው ደስ የሚለው። እኔ በበኩሌ ደስ መጨረሻውን ያዝልቅላቸው። እንደዚህ በብዙ ከባድ ነገር አልፎ ምናምን መጨረሻው አሪፍ ሲሆን ደስ ይላል እና እስከ መጨረሻ አብረው እንዲያዘልቃቸው ምኞቴ ነው። እዚህ ወሬ ሳንወጣ ዩቲና እስከ ሰሞኑ የለቀቀችው ቪዲዮ ነበረ። ከጎዳና ተዳዳሪዎች ጋር አንድ ምሽት አሳልፋ ነበረ። ያንን ቪዲዮ ውስጥ ተከታትለን እንምጣ። ራሴን ሳትኩ ማን እንደደፈረኝ ምን እንደሆንኩኝ አላውቅም፣ ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ትስሉብኝ አይቻለሁ። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም። አሁን የወለድኩት ዘውዲቱ ነው። የሆነ ጊዜ ጓደኛዬ ነበረች፣ ግን እኔ አልታረስኩም። 11ኛ ቀን ልለምን ወጥቻለሁ። ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል ሰው ነበር። እዛ ለማጥለሹ ወጣሽ ይዞኝ በ11 ቀን እውነት እሷ የሆነሽ ምናምን ፊቹ ምናምን ስሉኝ እኔ አልሰማቸውም ብዬ ከሱ ጋር ሆኜ እየኖርኩኝ ከዛ አጋጣሚ ወለድኩኝ። በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ትቶኝ ሄደ ማለት ነው ሐኪም ቤት ከነሬሳው። እዚህ ላይ የተያያዘብኝ ነገር ማለት አሁን ብዙ ሴቶች ይደፈራሉ፣ አረገዝን ሲሏቸው ወንዶቹ ይጠፋሉ እና ብዙ ጊዜ የሴት ልጅ መከራ ብዬ የማስበው ከወንድ የመጣ ነው። ኃላፊነትን በመፍራት እንዲሁም ደግሞ አልፎ ተርፎ በመጨከን ሴቶችን በመድፈር ወዘተ ወዘተ እና እነዚህ ሁሉ ክስተቶች ሴቶች ላይ በጣም እየበዙ መጥቷል እና ቢታሰብበት ወላጅም ልጆቻቸውን ሲያሳድጉ እንዴት ኃላፊነት ወንዶች ስፔሻሊ ኃላፊነት መውሰድ እንዳለባቸው ለሚያደርጉት ለእያንዳንዱ እርምጃ ለሚያከናውኑት ነገር ኃላፊነት እየተሰማቸው እንዲኖሩ ቢደረግ ጥሩ ነው። ወይም እንደዛ ወንዶች ቢያስተውሉ እያንዳንዱ አጠቃቀን የምትመስል ነገር እንዴት የሴቶችን ሕይወት እንዴት ዋጋ እንደሚያስከፍል መታየት አለበት ብዬ ነው ማስበው። በቃ አንድ ኃላፊነት 18 ዓመት የሞላው ወንድ ለሚያደርገው ነገር ኃላፊነት መውሰድ አለበት። ለሚመጣውም ነገር ደግሞ ኃላፊነቱን መቀበል አለበት ብዬ አስባለሁ እና አሁን ከልጅቷም ሕይወት ጋር እና የብዙ ወጣት ሴቶች ሕይወት ነው ብዬ ስለማምን
እባካችሁ እየታሰበበት ለምናደርገው ነገር ሁሉ ኃላፊነትን እየወሰድን እየተጠነቀቀን ቢሆን ደስ ይላል። እንግዲህ ዛሬው ፕሮግራም ይሄን ይመስላል። አብራችሁን እስካሁን ስለቆያችሁ አመሰግናለሁ። መግቢያው ላይ እንደነገርኳችሁ የአዲስ ቻናል ነው። እባካችሁ ከወደዳችሁት ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። አብረን እንደግ። ማስተካከለው ነገር ካለ ኮሜንት ላይ ጻፉልኝ። ስለ ሁለቱስ ሁኔታ ያላችሁን ደግሞ አስተያየት አብራችሁ ኮሜንት አድርጉኝ። አመሰግናለሁ። መልካም ጊዜ ይሁንላችሁ።